በኢንቨስትመንት ስም የሚደረጉ ቁማሮች የደቡብ ኢትዮጵያ ክልል ባለስልጣናትን እልም ወዳለ ማንፊያዎች እየቀየረ ነው። ይህንን በማስረጃ ለማስደገፍ ያህል ይህ የምታዩት ግለሰብ ብርሃነ መስቀል ክንፈ ይባላል። የማራማይን ባለቤት ነው። በደቡብ ኢትዮጵያ ጋሞ ዞን ቦረዳ ወረዳ የከሰል ድንጋይ ለማምረት ፍቃድ ይጠይቅና ይሰጠዋል። ይህ የከሰል ድንጋይ በአመት 4,500,000 ቶን የከሰል ድንጋይ ለማምረት ነው። ፍቃድ ከተሰጠው በኋላ ከሰል አለበት ወደ ተባለው ቦታ ላይ ፍለጋ ይጀምራል። ቦረዳ ወረዳ ላይ ያገኛል። ቦረዳ ወረዳ ላይ ፍቃድ ካገኘ ከሰሉን ካገኘ በኋላ እነዚህ ባለስልጣናት መኖሩን ካረጋገጡ በኋላ ያንን ቦታ ለ55 ባለሀብቶች ነን ባዮች አከፋፍለው ይሰጣሉ። እንዴት ሰነድ እንደቀያየሩ የሚያሳይ የድምፅ ቅጂ ከዚህ ፖስት በፊት ፖስትቼላችኋለሁ፣ አዳምጡት። ከፈለጋችሁ ፋና ብሮድካስቲንግ ኮርፖሬት የማዕድን ስር ቁማርተኞች ብሎ በሰራው ዶክመንተሪ ላይ ግልጽ ያለ ነገር ስላለ እንድታዳምጡት ላስቸግራችሁ። ይህ ሰውዬ ወደ ክልሉ ውሃና ማዕድን ቢሮ ይመለስና ለምንድን ነው እኔ ባገኘሁት እንትን ላይ ደብል ፍቃድ የምትሰጡት ብሎ ሲጠይቃቸው የተመለሰለት መልስ ግን ሌላ ነበር። ከዛ በኋላ ወደ ፍርድ ቤት መሄድ ነበረበት። ፍርድ ቤት ሄዶ እግድ አወጣባቸው። እነዚህ 55 ባለስልጣናት ማለት ባለ ሀብቶች ላይ እግድ ይወጣባቸዋል። እግድ ከወጣ በኋላ ያንን እግድ ግን የክልሉ ጸጥታ ቢሮ ሊያስከብረው አልቻለም። እንደገና ለመጀመሪያ አንብቡት ይሄን እግድ እንግዲህ ፍርድ ቤት መከላከያን ለመጀመሪያ ጊዜ ሲያዝ ይሄ ይመስለኛል እና መከላከያ ጭምር ገብተህ አስቁም፣ ፍርድ እስኪሰጥ ድረስ አስቁም ብሎ እግድ ይወጣበት ነው። ይሄን ያህል ማንፊያ ሆኗል። ይሄንን እግድ ለመከላከያ ከተጻፈ በኋላ ምን ያደርጋሉ? ከደቡብ ኢትዮጵያ መተው ማለት ነው፣ ከጋሙ መተው ይሄ ብርሃነ መስቀል የሚባለውን ልጅ አዲስ አበባ ላይ አፍነውት ይዘውት ሄዳሉ። ወዴት እንዲዘውት እንደሄዱ ማለት ነው። አፍነውት ወዴት ይዘውት እንደሄዱ ከ3 ወር ከ4 ወር በኋላ ነው ያለበት ቦታ የታወቀው። መጀመሪያ ሶዶ ላይ የሆነ ቦታ ላይ አፍነውት ደበቁት። እዛ አካባቢ ያሉ ወጣቶች ይሄን ብርሃነ መስቀል የዛው አካባቢ ላይ ስለሆነ ስለሚወዱት ወደ አርባ ምንጭ ይዘውት መጡ። አርባ ምንጭ ይዘውት መጥተው ምንም አይነት ክስ ሳይመሰርቱበት 4-5 ወር ሙሉ አፈኑ ትላችኋለሁ። ይህንን አስቸጋሪ ኮንተንት ይዤ ወደዚህ መንደር ስዘመት ከ3 ጥብቅ ፕሪንሲፕሎች ጋር ነበር። አንደኛው ፍራቻን ማስወገድ ነው። ምክንያቱም ሀገራችን ላይ አሁን ላይ ሌብነት ህጋዊ እስኪመስል ድረስ የተለያዩ አካላት በሌብነት የደደሩ ዜግነታችንን ለማስቀየር አቅም አለን ብለው የሚያስቡ መብት ያለን የማይመስላቸው መከላከል አይችሉም ብለው የሚያስቡ ሰዎችን መጀመሪያ ፍራቻን ካላስወገድክ በስተቀር እነዚህን ሰዎች መገዳደር አይቻልም። ስለዚህ ፍራቻን ማስወገድ የመጀመሪያው ፕሪንሲፕል ነበር። ሁለተኛው ለማወራቸው ነገሮች በቂና ሪቨለንት የሆነ ማስረጃ መያዝ። እያንዳንዱ የማወራቸው ቃላቶች በቂ ማስረጃ ሊኖራቸው ይገባል። በዛ ላይ ደግሞ ያንን የምላቸውን ነገሮች ሊያስረዱልኝ ይችላሉ የምላቸውን ማስረጃ መያዝ። በሶስተኛ ደረጃ አቅምን ማጎልበት፣ ስሩ ፕሮሰስ አቅምን ማጎልበት፣ አቅምን በኢኮኖሚ ማጎልበት፣ አቅምን ፖለቲካሊ ማጎልበት የሚሉ አካሄዶች ናቸው። ሞላ ጎደለ ተሳክቶልኛል ብዬ አስባለሁ። ብዙ የነካካዋቸው ግለሰቦች ሆነ ድርጅቶች ግማሾቹ ፈርሰዋል፣ ግማሾቹ ደግሞ በህግ አግባብ እየታዩ ናቸው። በጣም ደስ የሚለው ነገር አሁን ላይ ብዙ ኮንተንት ክሬተሮች እንደዚህ አይነት ሌብነት ላይ የሚሰሩ ኮንተንት ክሬተሮች እየመጡ ናቸው። ሌባን በስሙ የሚጠሩ ደፋር ወጣቶች እየመጡ ናቸውና እሰየው የሚያስብል ነው። እነዚህ አዳዲስ ለሚመጡ ሰዎች የምመክራቸው ነገሮች ለይቅርታ አትስሩ፣ ይቅርታ ለማለት አትስሩ። መጀመሪያ የምትናገሯቸው ነገሮች በቂ የሆኑ ማስረጃዎች እጃችሁ ሊኖር ይገባል። ከዛ በኋላ ፍራቻን ካስወገዳችሁ ምንም አያመጡ። ሲጀምር ሌባ ጉልበትም የለውም፣ እውነትም እጁ የለችም። እውነትም ጉልበትም የሌለ ሰው ደግሞ ከንቱ ነው።
በእንደዚህ አይነት ሁኔታ ከሰራን እያሸነፍናቸው እንሄዳለን። ሌባ አንገቱን እንዲደፋ እናስችለዋለን። አሁን ላይ ትናንት አስተዋጽኦ ለመንግስት እያደረግን ነው፣ ለህዝብ እያደረግን ያለ ነው። ስለዚህ እያገዝን ነው ማለት ነው። ከመንግስት ጋር ምንም ጥላ አይኖረንም ከሌቦች ጋር። ምክንያቱም ሀገራችን ነው። ሀገራችን ላይ የራሳችንን ድርሻ እንወጣለን። በዚህ አይነት ሁኔታ ነው መሄድ ያለብን። የመጣሁባቸው መንገዶች ብዙ አስቸጋሪ ነገሮች ተፈጥረዋል። አንዳንዶቹ በጉልበት ያሰቡ ናቸው። ኦልሬዲ እኔ ፍራቻን ያስወገድኩ ሰው ስለሆንኩ እንዳመጣጣቸው ተመልሰዋል። ግማሾቹ በገንዘብ የመጡ ናቸው። እነዚህኛዎቹም እውነት ከእጃቸው ያመለጠኝ ስለሆነ ብዙም አስቸጋሪ አልነበሩም፣ እንዳመጣጣቸው ተመልሰዋል። ግን አሁን ላይ ደግሞ በጣም እየመጡ ያሉት የግል ሆስፒታሎች ናቸው። የግል ሆስፒታሎች ሰሞኑን ነካክቻቸዋለሁ። ስነካካቸው የመጡበት አካሄድ አካውንት ላይ ነው። አካውንቴ ላይ ሪፖርት ማድረግ። እነሱ ሪፖርት ስላደረጉ በእርግጥ አርፌ አልተቀመጥኩም። እኔም ለሚመለከተው የቲክቶክ አካውንትን አፒል አድርጌያለሁ እና ይመለሳሉ ብዬ ተስፋ አረጋለሁ። በዚህ አጋጣሚ ሁለት ነገሮችን ላስቸግራችሁ። አንደኛው በግል ሆስፒታሎች ጉዳት ደርሶብናል፣ ያለ አግባብ ገንዘብ ከፍለናል፣ ወይም ደግሞ በሕክምና ስህተት ማጣት የሌለብንን ቤተሰቦቻችንን አተናል የምትሉ ሰዎች ፕሮፋይል ላይ ባለው ስልክ ቁጥር ማስረጃዎቹን ላኩልን። ምክንያቱም እዚህ አካባቢ ፍራቻ አለ፣ እዚህ አካባቢ የደደረ ሌባ አለ፣ እዚህ አካባቢ ፕሮፌሽኑን ያልጠበቀ ሰው አለ። ስለዚህ ፈርተን አንቆምም። ማስረጃዎቹን ላኩልን፣ እንቀጥልበታለን። ስም ጠቅሰን እንቀጥላለን። ሁለተኛው አካውንት የከፈትኳት ሁለተኛ አካውንት አለች። የማንቆም ሰው ምንም አይነት ብታረጉን የማንቆም ሰው መሆናችንን ማሳየት ስላለብን የፕሮፋይል ላይ እንትኔ ላይ ሃሽታግ ላይ ያስቀመጥኩትን ተጠቀሙና ሁለተኛውን ፎሎ ብታረጉን መልካም ነው። እንቀጥላለን፣ እናሸንፋቸዋለን። ሀገራችን ላይ ቢያንስ የራሳችንን ድርሻ በመወጣት ሌቦችን እንቀንሳለን። ይቀንሳል፣ እየታየን ያለው ይቀንሳል። በርቱ።